ገበያው ላይ በሰፊው ስማቸው እየተነሳ የሚገኙ ሁለት ተጫዋቾች በአርሰናል ቤት ቆይታ ሁኔታ ላይ የአርሰናሉ ማናጀር ሚኬል አርቴታ ምላሽ መስጠት ይችላል። እኔሱ ምን አለ መረጃ ላካፍላችሁ። ኮንቨርትሪ ጋር ከሚያደርገው የፕሪሚየር ሊግ መክፈቻ ጨዋታ በፊት ላይ ስለ ማይልስ ስኬሊ ከተለያዩ ክለቦች ጋር ስሙ መያዙን ተነስቶ የተጠየቀው ጥያቄ ሉዊስ ማይልስ ስኬሊ በአርሰናል ቤት 100% ሹር እርግጠኛ ነኝ አርሰናል ቤት ይቆያል፣ እሱ የወደፊት እቅዳችን አካል በማለትም ምላሽ መስጠት ይችላል። ይህንን ተከትሎ ማናጀሩ አርቴታም አርሰናል ቤት እንደሚቆይ ማረጋገጥ ይችላል። እኛ በኩል ከአርሰናል ተጫዋቾች በሰፊው በዝውውሩ ገበያ ላይ እየተነሳ የሚገኘው ማርቲን ዙቢሜንዲ ከሪያል ማድሪድ እና ከቼልሲ ጋር ስሙ በሰፊው እየተያዘ ይገኛል። ስለሱ ቆይታ ሁኔታ ላይ ተጠይቆ ማናጀሩ እንደዚህ ምላሽ መስጠት ይችላል። ማርቲን ዙቢሜንዲ በባለፉት ሲዝን ጀምሮ እሱ ባይኖር ኖሮ አሁን የደረስንበት መድረስ አንችልም፣ ትልቁን ዋንጫ እንድናሳካ ትልቅ እርዳታ ካረገን ተጫዋቾች ውስጥ አንዱ ነው፣ እሱ የማይሸጥና እንደዚሁ የማይነካ ተጫዋች ነው በማለትም ምላሽ መስጠት ይችላል። ይህንም ተከትሎ ማይልስ ስኬሊ ወደ ማንቸስተር ዩናይትድ እና ወደ ቼልሲ ስሙ እየተያዘ ይገኝ ነበረ። እንደዚሁ ማርቲን ዙቢሜንዲ ከሪያል ማድሪድ እና ከቼልሲ ዣቪ አሎንሶ ፍላጎት እየታየ ነበረ። አሁን ላይ አርቴታም እንደሚያለቁ ማረጋገጥ ይችላል።